ጽናትን በቶሎ እንድታገባ ትፈልጋለሁ። ይኸውልሽ ጽናት፣ ምንም ነገር ቢሆንሽ እንዳትናደጂ። ለአንቺ በማሰብ ነው። እሱማ ግን ለምንድን ነው እያወቀ ዝም ያለኝ? ቤቱን አሞቃችሁ እኮ በሉ የባለቤቱ ህመም የሚያስጨንቀው አቶ ተሾመ ወይም የኪራ አባት እንግዲህ ኪራና ጽናት እንዲጋቡ አጭር መልእክት አስተላልፈዋል። እሱም በ3 ቀን ውስጥ መጋባት አለባችሁ ብሎ ወስኖባቸዋል። ነገር ግን ጽናትና ኪራ እንዴት በ3 ቀን ውስጥ እንጋባለን በሚል ግራ ተጋብተዋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችንም ሰላም ብያለሁ። የእግዚአብሔር ሰላምታ በያላችሁበት ብዝት ትርፍ ይበልልኝ እያልኩኝ ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ቤተሰቦቼ እጅጉን አመሰግናለሁ። ክብረት ይስጥልኝ። ጽናት ክፍል 66ን ይዤላችሁ መጥቻለሁ። እንግዲህ በባለፈው ክፍል እንግዲህ ጽናትና ኪራ እንግዲህ በብዙ መከራና ከብዙ ስቃይ በኋላ ፍቅራቸው ተመልሶ አብረው መኖር እንደጀመሩ ሁላችንም እናውቃለን። ነገር ግን ዛሬ በፍቅር ብቻ እንደ በፊቱ እንዳይኖሩና በትዳር ተጣምረው እንዲኖሩ የኪራ አባት አጭር መልእክት አስተላልፈዋል። አብረን እንመልከት። ሰርጉ እንግዲህ በጊዜ ቶሎ እንዲፋጠን የተደረገበት ምክንያቱ እንግዲህ የኪራ እናት ታማ ስለሆነ የኪራ እናትም ወደ ከተማ ልትመጣ ነው። የኪራ አባት እንግዲህ እንግዶችን ለመጥራት እንግዲህ ሽር ጉድ እያለ ነው። ጽናት ግን በአባቷ ሰርጉ ላይ መቅረትም በጣም እየተጨነቀችም ነው። ደግሞ የአባቴን ለምን ሳልነግረውም እያለች በጣም እየተጨነቀች እያለች ጽናት እየተጨነቀች እንግዲህ ሰናይት መጣችባትና ምን ሆነሻል? የተጨነቅሽ ትመስያለሽም አለቻት። እሷም በትሎ እንድንጋባ እኮ የኪራ አባት ወሰነብኝ አለቻት። ሰናይትም ደስ ብሏት እንዴ በጣም አሪፍ ነው፣ የምጠብቀውና የማስበውም ነገር ይሄ ነበረ ብላ በጣም ደስ ብሏታል። እምሩ ደግሞ ታማ እቤት እንግዲህ ናሆሜም እየተንከባከባት ነውና ጽናትም እንግዲህ በዚህ መሀል ለአባቷ እየደወለች እንግዲህ ኪራ መጥቶባት ለአባቢ አወራሽ ይላታል። ከዛ እሷም አዎ ትልና ከዛም በኋላ ቆይ ደውዬም ልጠይቅ ትላለች። ኪራም እንግዲህ በቶሎ አግባ ስለተባለ እንግዲህ እንቆቅልሽ ሆኖበታል። ለምንድን ነው እሱ ቶሎ እንዳገባ እየተፈቀደልኝ እያለ እንግዲህ ነገር ግን ደስ ብሎታል። በሌላ በኩል እንግዲህ የኪራ አባት እናቱ አሁንም ደውላ እያለቀሰች ነው፣ እየተጨናነቀች ነው። የኪራ አባትም እንግዲህ እባክሽን አታልቅሺ እመጣለሁ እኮ እያለም ነው፣ እያጽናናትም ነው። በስልክም ደውላ ብዙ ነገር እያለችው ነው። በህይወትም እያለች እንግዲህ ብዙ ነገር አይታ ደስታውንም ተቋቁማ እንግዲህ ተፍ ተፍ እያለ ነው የኪራ አባትም። የኪራ አባትም ለባለቤቱ በጣም አሳቢና በጣም አዛኝ ነው። በዚህ እንግዲህ ሰናይትና እነ እምሩም እያወሩ ነውና ለሰርጉም ምን ማድረግ እንዳለባቸው እየተመካከሩ ነው። ጽናት ግን ስለ አባቷ ነገር በጣም እየጨነቃት ነው። ይህን ሁሉ እንደ ዋሸሁት አባቴ ከሰማ እንዴት አደርጋለሁ? ይቅር ይለኛል ትላለች። እነሱም አባትሽ እኮ በጣም አስተዋይ ነው፣ የገባቸው ነው፣ አትጨናነቂ ይላታል። እሷም እንግዲህ እኔ ውስጥ የጨነቀኝ እንጂ እንግዲህ ምንም ማድረግ አልችልም፣ ለአባቴም መንገር አለብኝ ትላለች። እምሩም እንግዲህ የሆነ ነገር ስህተት እንዳትሰሪ አሁን ምንም አይነት ስህተት መስራት የለብሽም ትላትና ጽናትም ለአባቷ ለመደወል ተስማማች። እንግዲህ አባቷ እንግዲህ እሺ እንዲልላት እነሱም በጸሎትም እየረዷት ነው። ኪራም እንግዲህ ወደ አባቱ እሺ እንዲል እያለ እየጸለየ ነው። በዚህ መሀል እያለ ጽናትም ለአባቷ ስልክ ስትደውል አባቷ ሁሉን ነገር እንደሚያቅም ነገራት። ጽናትና ኪራ እንግዲህ ሲገናኙ አባቴ እኮ ሁሉን ነገር ያውቅ ነበረ፣ ነገር ግን ለምን ዝም አለኝ ይላል
ኪራ እንግዲህ እምቢ ይላል ብሎ በጣም ደንግጦ ነበረና ይገርማል የአባትሽ አስተሳሰብ ይልና እንግዲህ በጣም ደስተኛ ሆነዋል። በሌላ በኩል እንግዲህ የኪራ አባት ዘመድና ጎረቤትን ለመጥራት እንግዲህ በወረቀት እያሰፈረ ነው። ማንን ጠርቼ ማንን እለያለው? ኤኬሌም ጥሩ ጎረቤት ነው፣ ኤኬሌም ጥሩ ዘመድ ነው እያለ እንግዲህ ወረቀት ላይ ስማቸውን እየዘረዘረ ይገኛል። ከወዲህም ደግሞ የድግስ እቃዎችንም ለማዘጋጀት ሁሉን ነገር ስልክም እየደዋወለ ነው። ክብሮም እንግዲህ ቁርስ ለመስራት እንግዲህ ኩሽና ገብተዋል። ጽናትም ትመጣበትና አንተ ምን እየሰራክ ነው ትለዋለች። ዛሬማ ቁርስ እኔ ነኝ የምሰራው፣ ቁርስ መስራት አለብኝ ይላታል። ከዛ እንዴ ምን ማለት ነው አለችው። አንቺማ ሙሽራ ስለሆንሽ እጅሽ ሽንኩርት እንዳያጠቁረ ነው ይላታል። ጽናትም በውስጧ ብትደሰትም ነገሩ ግን በጣም ጨንቋታል። ምክንያቱም በስራ ነበረ ብዙ ጊዜ የምታሳልፈውንና እዛ ስትገባም ሁሉም ተሰርቶ ታገኛለች እና ለሰናይትም ደውላ ሰናይትም በጣም ደብሮኛል እዛ ስገባ ሁሉም ተሰርተዋል ይሉኛል ትልና ጽናትና ኪራ እንግዲህ ሳሎን ላይ ቁጭ ብለው እንዳሉ አባትም ይመጣበትና በሉ ሂዱና ቬሏቸውን ምረጡ፣ አንተም ሱፍክን ምረጥ ይለዋል። ጽናትም እንግዲህ አባቴ በጣም አመሰግናለሁ እኔን ለመዳር ደፋ ቀና በምትል በጣም አመሰግናለሁ የኔ አባት ትለዋለች። ጽናትም እንግዲህ ያኔ ይህ አባቴ ነገር የበታችነት ተሰምቶኝ ነው ብዙ ነገር ያበላሸውት አባቴ ይቅርታ አድርግልኝ ትላለች። ጽናትም ይሄ አባት እኮ አይመሰገንም፣ ችግር የለውም እኔ እኮ አባትሽ ነኝ ይላታል የጽና አባትም። እሷም እንግዲህ ከወዲሁ እኔ ወጪ ሳላግዛችሁ ትላለች። የኪራ አባትም እኔ እኮ አባትሽ ነኝ የምን ወጪ ታግዥኛለሽ ይሏታልና እነሱም ቬሎ ለመምረጥ ወደ ቬሎም ይጓዛሉ። ጽናትም እንግዲህ ቬሎዋን ረብሳ ኪራም እያደነቃት የኔ ሚስት አምሮብሻል፣ ተውበሻል እያለ እሱም እያደነቃት ነው። እሱም እንግዲህ ሱፉን ለብሶ እሷም እያደነቀችውና የኔ ባል እኮ ምርጥና ደስ የምትልነክ እኮ አንተን የሰጠኝ ፈጣሪ እያለች እንግዲህ እያመሰገነች እያለች እየሳቁ እያሉ ጓደኞቻቸው እንዳለ ይመጡና እነሱም የራሳቸውን ይለካሉ። አሁን ቤቱም ድምቅምቅ ብለዋል። እንግዲህ የኪራ አባትም ይሄ ቤት መቀየር አለበት፣ የአሮጌ ሶፋ ይውጣና አዲስ ሶፋ መግባት አለበት ብለዋል የኪራ አባትም። የኪራ አባትም እንግዲህ እቃዎቹን እያወጣ አዲሱንም ሶፋ እያስገቡ ይገኛሉ። እንግዲህ እነሱም ቬሎ እየመረጡ እንደሆኑ ይነግሯቸዋል ለጓደኞቻቸው። ናሆሜና እምሩም ተያይዘው እንግዲህ ይሄዳሉ። እነሱም ሲሄዱ ሰናይትም አብራ ወደ ነኪራ ይሄዳሉ። ሰናይትና እምሩ እንግዲህ ሙዜ ናቸውና ናሆሜም ያው እንደተለመደው ሙዜ ነው። እነሱ ግን በደስታ ሆነው ዋው ሙዚዎችሽ መጡልሽ ብሎ እንግዲህ ኪራም በደስታ ይቀበላሉ። ናሆሜም እንግዲህ የወንድሙንና የጓደኝነትን ጥግ ድረስ እስካየና ደስታውን በዚህ ፈገግታ ስላየ ሁሉም ደስ ብሏቸዋልና እነሱም ጨፈራቸውን እየተለማመዱ እያሉ ከዛም ወደ ቤት ገብተው እንግዲህ ሴቶቹ ደግሞ ተያይዘው ጭፈራ እየተለማመዱ ነበረ። በዚህ እንዳሉ የኪራ አባትም እንግዲህ መጥቶ አረ ቤቱን ቀውጣችሁት የለ እንዴ? በሉ እንግዲህ ሞቅ ሞቅ አድርጉት፣ ሰርግም አይደል እንዴ ይላሉ የኪራ አባትም። እነሱም እንግዲህ እንደ ማፈር የሚሉና ጽናትም እንግዲህ ሙሽራን በመሆኗ እሷም አፈር ትልና እነሱም እስቲ ጋሽዬ ወገቦተን ያዝ አድርጉት ይላሉ። ጋሽዬም እንግዲህ ለመጨፈርም ሲሞክሩ የኪራ አባት ወይ ወገብ እኮ የለም ብለው በሳቅ
ካጠገባቸው ይሄዳሉ። በሉ እንግዲህ እናንተ በርቱ፣ ሞቅ ሞቅ አድርጉት ይላሉ። እነሱም እንግዲህ ጭፈራቸውን መለማመድ ቀጥለዋል። የዛሬ ቪዲዮአችን በዚህ ያበቃል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። እወዳቸዋለሁ።